መምህራኖቻቸው እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምራቸው ነበር ይላል። እንደ ባለስልጣን። ስለዚህ እኔ እገድላቸዋለሁ። ስለዚህ ጌታ ባለስልጣን ነው። ለምሳሌ የጳውሎስንም ጠቅሷል። ጳውሎስ ከመጽሐፍ ቅዱስ ጠቅሷል። አዎ ከመጽሐፍ ቅዱስ ጠቅሷል። እኔም እኮ ከመጽሐፍ ቅዱስ ጠቅሳለሁ። ፎር ዮር ኢንፎርሜሽን ከመጽሐፍ ቅዱስ ጠቅሳለሁ። ግን ከመጽሐፍ ቅዱስ መጥቀሴ መጽሐፍ ቅዱስ ብቻ ማለት ነው? በፍጹም መጽሐፍ ቅዱስ ባለስልጣን እንደሆነ አምናለሁ። ግን መጽሐፍ ቅዱስ ብቻ የማይሳት ግን የሚባል ነገር የለም። ታዲያ የማይሳት ምን አለ የሚለውን መጣበታለሁ። ጳውሎስ ከመጽሐፍ ቅዱስ ጠቅሷል። አዎ ግን ጳውሎስ ራሱ ባለስልጣን ሆኖ የእግዚአብሔርን ቃል ይናገር አልነበረም ወይ? ከእሱ ከሚጠቅሰው ውጪ ይናገር ነበር። ኦኬ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አሳውቃችኋለሁ፣ ጌታ እርሱ ገልጦልኛል እንጂ ብሏል። ስለዚህ በጌታ የተገለጠውን ቀጥታ ይናገር ስለነበረ ያስተምር ስለነበረ ጳውሎስ በነበረበት ሰዓት መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር አይችልም። ይሄው እሱ የሚያስተምረው ትምህርትን ባለስልጣን ነው በቃል የሚያስተምረው። አያችሁ ጋይስ፣ የእግዚአብሔርን ቃልን ስለሚያስተምር መጽሐፍ ቅዱስ ብቻ የሚል ትምህርት ጳውሎስ በነበረበት ሰዓት ሊኖር አይችልም። ታዲያ የማይሳት ነገር ምን አለ? በመጽሐፍ ቅዱሳችን ላይ የማይሳት ነገር ዶክትሪን አለ። ዶክትሪን አይሳትም። አስተምህሮ፣ ሃይማኖት አይሳትም። አዎ አይሳሳትም። መጽሐፍ ቅዱስ ማስረጃ አለ አኪል በሚገባ በመጽሐፍ ቅዱስና በአስተምህሮ መካከል ያለው ልዩነት ታውቃላችሁ አይደል? መጽሐፍ ቅዱስ ቴክስት ነው፣ ጽሁፍ ነው፣ የጽሁፎች ስብስብ ነው። አስተምህሮ ደግሞ ከዛ ከመጽሐፍ ቅዱስ ውስጥ ለምሳሌ ብዙ ፕሮቴስታንቶች የተለያየ አስተምህሮ ያወጣሉ፣ ወይም የተለያዩ ሰዎች። አንዳንዶች ስላሴ የሚባል ነገር የለም አንድ አካል ነው ያለው እግዚአብሔር እያሉ የሚያወጡ አሉ። አንዳንዶች ስላሴ ያወጣሉ፣ አንዳንዶች ጥምቀት ያድናል፣ አንዳንዶች ጥምቀት አያድንም፣ አንዳንዶች ቅዱስ ቁርባን ላይ ምናምን። እሱ ነው ያ የሚታመነው እምነት፣ እሱ አስተምህሮ ይባላል። እኛ አስተምህሮ ኢንፋሊብል ሆኖ ተሰጥቶናል ብለን እናምናለን። ለምን ከተባለ አስተምህሮ የተሰጠው ከእግዚአብሔር ነው። እነሱ መጽሐፍ ቅዱስ ኢንፋሊብል ነው አይሳትም የሚሉት ከምን አንጻር ነው? ከእግዚአብሔር ስለተሰጠን። እግዚአብሔር እውነት ነው። እግዚአብሔር እውነት ከሆነ እንግዲያውስ ቃሉም እውነት ነው የሚሆነው። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ከመሆኑ አንጻር እውነት ነው ይሉናል፣ የማይሳት ነው ይሉናል። ሃይማኖትም ወይም አስተምህሮም ከእግዚአብሔር ተሰጥቶናልና እግዚአብሔር ደግሞ እውነት ስለሆነ አስተምህሮም ሁልጊዜም ቢሆን እውነት ነው፣ ኢንፋሊብል ነው አስተምህሮ። ኦኬ ማስረጃ ማለት የምርም ከእግዚአብሔር እንደተቀበል ነው። ይሁዳ በመልእክቱ ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት አለ። ሃይማኖት ኦብጀክት ኦፍ ፌዝ ነው፣ የሚታመን እምነት ማለት ነው። which is አስተምህሮ ሃይማኖት። እዚህ ላይ ፈጽሞ ለቅዱሳን የተሰጠው ከማን ነው ከተባለ እዛው በርዝ ቅዱስ 30ኛ አስተማሪዎች ነው ባይዚ የሚናገረው ስለተሰጠው ሃይማኖት ተጋደሉ ካለ በኋላ ማን ምንድነው ፈጽሞ የተሰጠው ስላለ ፈጽሞ የተሰጠው ለቅዱሳን ማለት ነው እግዚአብሔር ነው። ኦፍ ኮርስ በሌላ ክፍል ለምሳሌ ገላትያ ምዕራፍ 1 ቁጥር 11 ላይ ቅዱስ ጳውሎስ ምን ይላል? ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። እሺ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ። ይሄን ያለው አስቀድሞ በቃል ያስተማራቸውን ትምህርት ነው። አስተምህሮ ለገላትያ ሰዎች ሰጥቷቸዋል። አስተምህሮ ይዘዋል፣ ተጠምቀዋል። ከዛ በኋላ ነው አሁን እየጻፈላቸው ያለው አስተምህሮን ከተቀበሉ በኋላ ያንን አስተምህሮ ወይም ያንን ወንጌል መመዘኛ አድርገው እንዲጠቀሙበት ራሱ ነግሯቸዋል። ከላይ እኛ ከሰበክንላችሁ ወንጌል የተለየ ማንም ቢሰብክ የተረገመ ይሁን፣ ኢቭን የሰማይ መልአክ ቢሆን እኔም ብሆን አለ። ስለዛ ጳውሎስ መልእክትን ሲጽፍ አስቀድሞ የሰጣቸው ወንጌል ስላለ እሱን ይዘው ከሱ አንጻር ነው የሚያነቡት ራሱ ያ ወንጌል ወይም ያ አስተምህሮ ኢንፋሊብል የማይሳሳት ነው። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ቅዱስ ጳውሎስ እንደዚህ ይላል፣ እግዚአብሔር ግን የታመነ ነው። ሎክ ማስረጃዎች አበዛውባችሁ አዝናለሁ። የጽሁፍ ማስረጃ በጽሁፍ አድርጌ ያስቀምጥላችኋለሁ ተመልሳችሁ እንድታዩዋቸው ማለት ነው ከፈጠንኩኝ። እግዚአብሔር ግን የታመነ ነው፣ ለእናንተም የሚነገረው ቃላችን አዎን እና አይደለም አይሆንም ማለት እግዚአብሔር የታመነ ነው። ስለዚህ እኛ የምንነግራችሁ ቃል አዎን እና አይደለም አይደለም አዎን ነው። አንዴ አይደለም አንዴ ነው የሚባል ነገር አንነግራችሁም። የጳውሎስ የሐዋርያው ጉዞ ላይ ሐሳብ ቀየረ የሆነ ሰዓት ላይና ሐሳብ ቀየረ ያለው ብዬ አይደለም ብያለሁ፣ ግን ይሄ እኔ ሐሳብ ነው። ግን እግዚአብሔር የታመነ ነው። ከእግዚአብሔር ስለተቀበልኩት ግን ያንን አስተምሮዬን ወይም ደግሞ ፕሪቺንግ ስብከቴን ሁሌም አዎን ነው። ሊሳሳት አይችልም ማለት ነው። ስለዚህ ሊሳሳት የማይችል ነገር ቴክስቱ ጽሁፉ ብቻ አይደለም፣ አስተምህሮ የማይሳት ነው። አስተምህሮ ዶክትሪን የማይሳት ነው። ለምሳሌ ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን የሚለው የማይሳት ኢንፋሊብል የሆነ ዶክትሪን ነው። የሥላሴ አስተምህሮ ኢንፋሊብል የሆነ ዶክትሪን ነው። ኢየሱስ ከአብ ጋር ያለው የባህሪ አንድነት ኢንፋሊብል የሆነ ዶክትሪን ነው። በኒቂያው ጉባኤም በቁስጥንጥንያው ጉባኤም የተላለፈው ሃይማኖት ኢንፋሊብል ነው። ይህን በምን ማወቅ እንችላለን? በቤተ ክርስቲያን ጌታችን ቤተ ክርስቲያንን ሰርቷል። ቤተ ክርስቲያን የክርስቶስ አካል ናት። የእውነት ሁሉ አምድና መሰረት ይላታል ጳውሎስ ቤተ ክርስቲያንን የእግዚአብሔር ማደሪያ የእግዚአብሔር ቤት ይላታል። አንደኛ ጢሞቴዎስ ምዕራፍ 3:15 ላይ እግዚአብሔር ያክብርልኝ። ሪባትል ሴሽን ላይ በደንብ አጠናክሩ። አንዴ ለምንድን ነው ኦኬ ቃሌ መቀጠል ትችላለህ ወንድሜ።
ይሰማል ቃሌ? አይ ቲንክ አይሰማም ቃሌ እያወራ ከሆነ ወይስ እኔ ላይ መሰለኝ? አይ ረፍቴ ነው ሚዩት አድርጌው ነበር ሶሪ። አዎ ችግር የለም። ኦኬ 7 ደቂቃ አይደለ ቀጥሎ ያለው? እሺ ለያዘልን ካምሽ እሺ እንጀምር። ኦፍ ኮርስ ይቻላል በሚገባ። እሺ ጀምሬያለሁ። ወይል እንግዲህ በጣም ጥሩ ሀሳቦች አንስተሃል። ቴንክ ዩ ኤኒዌይ ወደ ሪባልት ሴሽኑ ስመጣ እንግዲህ የመጀመሪያው ጉዳይ መጽሐፍ ቅዱስ የማይሳሳት ነው ወይስ አይደለም፣ የማይሳሳት ባለስልጣን ነው ወይስ አይደለም የሚለውን ነገር እኔና አክሊል እንስማማለን። የሚያከራክር ነገር ስላልሆነ ማለት ነው። ታዲያ ምንድነው ፖይንቱ ሲባል ከመጽሐፍ ቅዱሱ ከዚህ ከማይሳሳተው ባለስልጣን ሌላ የማይሳሳት ነገር አለ ወይ ነው ጥያቄው። ራሱ እሱ ነው። መጽሐፍ ቅዱስ ብቻን እንደው ፎልስ ዶክትሪን ሊያደርግ የሚችለው እሱ ነው እንጂ የሰዎች የተሳሳተ አረዳድ መጽሐፍ ቅዱስ ብቻን ፎልስ ዶክትሪን ሊያደርገው በምንም አይነት ሁኔታ አይችልም። የመጀመሪያው ነገር እንደው ትንሽ አሳስቤ ለማለፍ የምፈልገው ነገር እሱ ነው። ስለዚህ እየፈለግን ያለ ነው ሕጸጽ አልባ የሆነ አካል ልክ እንደ መጽሐፍ ቅዱስ ሕጸጽ አልባ የሆነን አካል ነው እንጂ ሕጸጽ አልባውን አካል የምንረዳበትን ፋሊብል የሆነ ኦር